ይሄ ትንሽዬም ቢሆን ድግስ አዘጋጅተን ወንድማችንን የመዳር ኃላፊነት አለብን። ለጃችን ባልቦላው አንተን ሲያግብተው ሰው እንዲያገባ ምን የምትበቃው? ተወልድ ተባለ ይነስም ይብዛ ይሞቅም ይቀዝቅዝም አንተ ሴት አቅፈየተኛ ሌላው እንዳያገባ መመቅኘት ነውር። ውይ ሚስት እኮ ማለት 5G ኔትወርክ ማለት ነው። ልክ ያገባህ ዕለት ያለህን ባላንስ ሙልጭ አርጋ ከጨረሰች በኋላ ተፈታለች። ልጅቷ ግን የሰፈር ልጅ ነች። እዚሁ ሰፈር ልጅ ነች። ዋናው ፍቅር ነው። የትም ትሁን ፍቅር ካለ ከየትም አብሮ መኖር ይቻላል። የትም ትሁን ዋናው ኔትወርኩ ስትሮንግ መሆን አለባት። የትም ሆኖ ኮኔክት ማድረጉ አይቀር። የቸኮለች አፍሳ ለቀመች እንዳይሆንብህ። በደንብ ተጠናንታችኋል? ተዋውቃችኋል? መጠናናቱን ደግሞ ምን አመጣው አንተ? እኔ በደንብ አጥንቼ ባገባሽ እንዲቃጠል ነበር። ማነው አቃጣይ? ማነው? ይኸውላችሁ ብራውዘሩ ክፍት በሆነ ቁጥር እንደዚህ ልክ እንደናንተ ቫይረስ መግባቱ አይቀር። ስለዚህ አንቲቫይረስ ያስፈልጋችኋል ማለት ነው። አንቲቫይረስ መጫን አለባችሁ። ችግር የለም፣ ምን ያግዛችኋለሁ። በመጫኑ ችግር የለም። እንዲያመዳም ሆኜ የቀረሁት አንተ ላይ ከጣለኝ በኋላ ነው። አንዱ ሀብታም ሀፈፍ አድርጎ አንደላጣ ኖሬ ነበረ። የታል እሱ ሀብታም? አረ እንደው ጥሪው ወስዶ በገላገለኝ በነፃ ዝውውር። ተው እየተባበ እንደዚህ አመናም ካረካት በኋላ ምን አልክ ባልቦላ? ግድ የለም አንተን እንደዚህ የምታሰድበኝ። ስሚ ፍቅር ካለ ሰርተን እንቀየራለን ብለሽ ካገባሽም በኋላ እቤት ቁጭ ብለሽ እየበላሽ እየጠጣሽ ኪሴን እጥብ አድርገሽ ራቁቴን ያስቀረሽልኝ ምረሰው እንዳይመስል። ወይ ግን እኔም ካገባሁ በኋላ እድሜ ልክን እንደናንተ ስጨቃጨቅ ነው የምኖረው ማለት ነው? አዎ ብታስብበት ነው የሚሻለው። ትዳር ስትገባበት ይጣፍጣል። ከዚያ በኋላ ግን የምትበላው የምትጠጣውም ሬት ነው የሚል ስነ ስርዓት። አንተ ለምን በጎ ነገር ብናት ነገር እየመከርኩት እኮ ነው። ለወንድሜ ስለማስብለት ነው የወዳጅነት ምክሬን የምለግሰው። ምክር ናይ ተዋል ቦለ እኔ ነቅቼበታለሁ። እኛ ቤት እንዲየተሳደበ ለሌሎች ግን እያቀፋት ያዳል። ሲበርድህ የምትሞቀውን ገላና ነገር የት እንደምትገባ እናያለን። እዛው ግድግዳን ታጥፋታለች። አንቺን ከማቀፍ ግድግዳው በስንጣሙ እሱ አይሰድበኝ መልስ አይሰጠኝ። በምን ጣሙ? ምኑ ግድግዳው እኮ ነው። እሺ እንገናኛታለን። ስሙ እናንተ የፈለጋችሁትን በሉ። እኔ ግን ከተዋቡ ጋር ወልጄ ከብጄ ጅጅት ብዬ ታሽ እኔ ደግሞ ተዋበዬ እየተባባል እድሜ ልካችንን የምንኖሩ ለቤት ያብቃችሁ። እናንተ የፈለጋችሁትን በሉ። ጅጅት እንደሱ ካልክ በቃ ይዛትናና አስተዋውቀና ቀለበት ተሳስሮ ከመታወቅ አልፈን እኮ ተዋውቀን ተዋብዬ የኔ ፍቅር ይሄንን ቀለበት ላደርግልሽ ብዙ ቦታ አሰብኩና ለአንቺ የሚመጥን ቦታ። ስለዚህ እንደዚህ ብዙ ሺህ ህዝብ በተሰበሰበበት ላደርግልሽ ወሰን። ብዙ ሺህ? አዎ ብዙ ሺህ። ጋሽ ባልቦላ እኮ ብዙ ሺህ ሰው ባያቸው መስቀል አደባባይ ተሰብስበው እንደሚልስ ተዋብዬ ወይ ማረ ሚሊኒየም አዳራሽን ታውቂዋለሽ አይደል? በቃ እሱን አዳራሽ ሙሉ ናቸው። ናቸው በቃ እሺ ይበቃል። ሚሊኒየም ይበቃል። እኔ የምኮድስ እኔ አላም እማኔ ባይንሽ ያየሽ አላምንም ስትይ እኮ ነውር። አትቆጣታ፣ ረጋ ብላ እናግራት። አየው ለልምዱ ብዬ ነው። ሁሉም ሰው በደስታ ገባሃል የኔ ውድ። እንግዲህ ለረጅም ጊዜ ሰርች ስትደራረጉ ቆይታችሁ ከብዙ ኔትወርኮች መቆራረጥ በኋላ ኮኔክት አድርጋችኋል። ትዳራችሁ ያልተቆራረጠ ይሆን። መቼም እንደሆነ ትዳር አንተ አይጨበጥልን፣ ግን እቺ ልጅ ጥሩ ናት። ጭብጥ አድርጋት። በቃ ምን ቀራችሁ? ከእንግዲህ በኋላ እኮ ወደ ቤት ማስገባት። ጋሽ ባልቦላ ከእኔ ቤት ግን እሷ ቤት ተጠቃለን ብንገባ ይሻላል በሉ። ከመቼ ወዲህ ነው ወንድ ደግሞ ሴት ቤት ተጠቃሉ የሚገባው? ወግ ባህልና ልማዳችን እንጠብቅ። አንተ ከነገ ጀምሮ አብሮ የመኖር ውናችሁም
ጅም እንግዲህ ዋዝሽን ጠቅለሽ ተጠቃለሽ ግቢ። ከአሁን ሰዓት ጀምሮ ትዳራችሁ በይፋ ተጀምሯል። ምነው ታብይ? ምን ሆንሽብኝ? ምነው ድምፅሽ ጠፋ? ኧረ ታብይ፣ ኧረ ስልክሽ ይሰራል። ታብዬ የእኔ እናት ምን ሆንሽብኝ? ምን ሆንሽብኝ? እስቲ ባልቦላ መላ እሱ ጋር እስቲ አሎ ማን ልበል? ሄሎ ባልቦላ ተሰማ ነኝ። ዳርኩ በዚህ በሌሊት ምን አባል አድርግ ይሰማል? የተወጉ ስልክ አይሰራም። እነሱ ሰፈር መብራት ከጠፋ ልጠይቅህ ነው። እንኳን መብራት እሷ እስከናቃብተው ጠፋ ምን አገባኝ? ምን አይነት አቃጣይ ነው? ወይ እሱም ጋር ጠፋ ማለት ነው። ደህና ደሩ እናቴ። የኔ አንድ ፍሬ ልጅ ዶክተር ብለህ ጥራኝ። 40 ዓመት ሀገሬን በዶክተርነት ሰለቸኝ ደከመኝ ሳልል አገልግያለሁ። ያው ነው ልዩነቱ ትንሽ የትምህርት ነው። አንተም ዶክተር ነህ? ባልቦላ እባላለሁ። የመብራት ኃይል ሰራተኛ ነኝ። እናንተ ራጅ ስታነቡ እኛ ቆጣሪ እያነበብን ለ40 ዓመታት እኩል አገራችን ነው። እና አሁን ቆጣሪ ልታነብ ነው የመጣው? እንደዛስ ቢሆን ደግሞ ምን አለበት ቢነጋልህ? አይደለም ዶክተር፣ ምንድን ነው? እሺ ምንድን ነው? ተዋበችን ፈልጌ ነበር። የቤቷን ባለቤት ተዋበችን ፈልጌ ነበር። ጠሩልኝ። ተዋበችን የቤቱ ባለቤት ያደረጋት ማን ነው? የቤቱ ባለቤትማ እኔ ነኝ። ተዋበችስ? ተዋበችን ታውቃታለህ? ለካ እኔ ስራ ዳሬን ሲሄድ እየገባ ማታ የምታድረው አንተ ነህ። ተዋበችስ? ለካ እኔ እኮ ምን ሆኖ ነው ቤቱ በግበግ የሚለኝ ብያለሁ። ለካ ማንንም እያስገባች እያጋደመችበት ነው የምታድረው። ኧረ በፍጹም ምን አይደለው። ቤተሰማ ጉዴን አልሰማ። ሰማኛለህ? ተዋበች የቤቱ ባለቤት ሳትሆን የኔ ሰራተኛ ነበረች። የኔ ሰራተኛ ተዋበች? ምን ነው ገረመ? የኔ ቤት ነው ብላለች እንዴ? ኧረ አላለችኝም። ዝም ብዬ አቤት። ትሰማኛለህ? ካንተ ጋር ስትንዘላዘል አልጋዬን አርክሳ ነው ያባረርኳት። ኧረ እኔ ተንዘላዝዬም ማንዘላዝዬም አላውቅም። አሁን ስማኝ፣ እዚህ ያስቀመጠችው ቡትቶ ምናምን አላት። ላውጣልህና ይዘህላት ሂድ። አይ ምንም አያስፈልግም። የሚጠቅማትን እሷ ወስዳለች። ይህን ማለት ነው ደግሞ እሱ ዶክተር ነፋስ እንዳማታሽ። ወይ ፈጣሪ። ግቢ ግቢ። እጀበጅብን ነው ብሬን በግሬ ባል አይሱ አይሱ ወይ ቤተው አይተን መጀመሪያው የልብን ሆት ስፖት ኮንዴክት ማድረግ። እኔ መጀመሪያም ተናግሬያለሁ፣ ሴትም ትዳርም አይሆነውም ብዬ ብለሃላት። ሳታዩን አይሆራ አይናገር አይጋገር ተሴ አቤት ልበልለት ደንዝዟለሁ። እሷስ ብትሆን ምን አለበት የቤት ሰራተኛ ነን ብትል። ፍቅር የግድ የቤት ባለቤት ካልሆነ አይልም። ሁሉም ነገሩ ሰልባ በዶኑን ሆኖ አስቀምጣለን ሄደችው። ሴት ልጅ ማመን ቀብሮ ነው። ለማንኛውም ለሴት ልጅ እንደዚህ አቱ በርታ። ምኑም በረታሁት፣ ምኑም ጠነከርኩት፣ ልቤም ቀልቤ እሷ ጋር ሄዱ። ምኑም በረታ። ፓስወርዱ አንተ ጋር አይደል እንዴ? በቃ ገባበልና እዛው ሆነ ዲስኮኔክት። እኔ እኮ ፍቅሩ አሸነፎኝ እንጂ ንብረቷን፣ ቤቷን፣ ገንዘቧን ብዬ አልነበርም የቀረቡ። የእኔ ጥያቄ ለምን ዋሸችኝ ነው። ምን ነበር ያልከኝ? ክንድ
ዲስኮኔክት ነው ያልከው? ስዊች ኦፍ ማድረግ ትችላለህ። ኧረ በኛው ከወጣ ነው ጉምድላት